ለሐዋርያት ሲሰጥ ሁሩ ውስተ ኩሉ አሕዛብ ሁሩ ወመሃሩ ኩሉ አሕዛብ ወእዘ ታጠምቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ በማለት አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ እንዲያጠምቁ ታላቁ ተልእኮ ተሰጥቷቸው ሂደዋል። ይሄ ምንም የሚያጠራጥር ነገር አይደለም። እዚህ ላይ እኔ እንደ ተሐድሶ ጥምቀት ኃጢአት ያስተሰርያል፣ ጥምቀት ኃጢአት ያስተሰርያል፣ የኃጢአት ስርየት ጥምቀት ሲል ቤዛነትን ያሰጣል ማለት ግን አይደለም ብዬ አምናለሁ። ጥምቀት ቤዛነት ቢሆን ኑሮ ኢየሱስ ተጠምቆ እዚያ ላይ ስራውን በጨረሰ ነበር። ጥምቀት ስርዓት ነው። ከስርዓት ጋር ደግሞ ከላኪው ጋራ ከአባት ጋራ መተባበር ነው። ስርዓትነቱ ትብብር ነው። ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 6 ቁጥር 4 ላይ እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ክርስቶስ ተጠመቀ ማለት ለኃጢአት ስርየት አይደለም። ጥምቀት የኃጢአት ስርየት አይደለም። ክርስቶስ ሞተ ቤዛ ሆነ ሲባል ለቤዛነት አይደለም። ክርስቶስ ለኛ ትእዛዝንና ስርዓትን ሲሰጥ አደረገው። ያንን ስርዓትኛ ስንፈጽም በተለይ ጥምቀት ነው ርዕሳችን። ጥምቀትን ስንፈጽም ከክርስቶስ ጋራ በመተባበር አንድ አማኝ በክርስቶስ አመንኩ የእግዚአብሔር ልጅ ሆንኩ ብሎ በአፉ መስክሮ ባይጠመቅ እንደ ክርስቲያን አይቆጠርም። በመጀመሪያቱ ቤተክርስቲያንም ካመነ በኋላ ተምሮ ምን እናድርግ ሲል መጠመቅ ነው። ውሃን ነው እንዳልጠመቅ የሚከለክለኝ ምን አለ ሲል ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ብታምን ተፈቅዷል አለው። የእግዚአብሔር ልጅ እንደሆነ አምኛለሁ ሲል ይሄ ሰው ጊዜ ላይ ነው የዳነው። ቀጥሎ ጥምቀቱ ለምንድን ነው የሚጠብቁ? ተጨማሪ ደህንነት ሊያሰጠው ሳይሆን ከክርስቶስ ጋራ የክርስቶስን ሞት በጥምቀት ለመተባበር ያደረገው ታላቅ ምስክርነት ነው። ክርስቶስ ሞተ። ጥምቀት አንዲት ናት የሚባለውም ከዚህ የተነሳ ነው። አንድ ሰው ሁለቴና ሶስቴ አይጠመቅም። ጥምቀት አንዲት ናት። ምክንያቱም ክርስቶስ አንዴ ለኛ ሞተ፣ ተደጋጋሚ ስላልሞተ። ሁለቴ ሶስቴ ቢሞት ኑሮ ጥምቀትንም በዚያው ልክ እንደጋግመው ነበረ። ነገር ግን ለአንድ ሞቱ አንድ ጊዜ ብቅ ጥልቅ በማለት ብቻ ሞቱንና ትንሣኤውን እናበስራለን። ከእርሱ ጋር መተባበር እናደርጋለን። ሐዋርያው ጳውሎስም ይሄንን ነው የሚገልጠው። ሌሎች ጥቅሶች አወል ኃጢአት ስርየት ማለት እነዚያ ሰዎች ሲጠመቁ መጀመሪያ ላይ በሕይወታቸው በነበሩበት አሕዛባዊ ልምምድ፣ አይሁዳዊ ልዩ ልዩ ልምምድ ነበራቸው። ይሄ ምድራዊ የሆነ ከእግዚአብሔር ፊት ርቀው የነበሩበት ከእግዚአብሔር ፊት ተለይተውበት የነበረበት ሕይወት የኃጢአት ስርየት ንስሐም እኮ ራሱ የኃጢአት ስርየት ነው። ንስሐም የኃጢአት ስርየት ነው። ነገር ግን ንስሐ የኃጢአት ስርየት ስለሆነ በንስሐ ነገሩ አይቋጭም። በኦሪት መስዋዕት ማቅረብ የኃጢአት ስርየት ነበረ፣ በዚያ አይቋጭም። እንዲያውም ጌታችን ኢየሱስ ክርስቶስ አሌለክሙ ጸሐፍት ወፈሪሳውያን እለትከይዱ ባሕረ ወየብሰ ከመ ታጥምቁ አሐደ ፈላሴ ወተጠሚቆ ትረስይዎ ካዕበተ ገሃነም፣ የብሱን በእግር ባህሩን በመርከብ እየዞራችሁ አንድ ሰው ለማጥመቅ ትዞራላችሁ፣ ካጠመቃችሁት በኋላ ግን መልሳችሁ የገሃነም ልጆች ታደርጋላችሁ ተብሎ ሲነገር ያ ጥምቀት ለስርየት ኃጢአት አይደለም። ጥምቀቶች ሁልጊዜ የራሳቸው ተልእኮና መልእክት አላቸው። አንድ ነገር ማረጋገጥ ያለብን ኢየሱስ ክርስቶስ እንኳንስ የኛ ጥምቀት ይቅርና የኢየሱስ ጥምቀት እንኳን ለኛ ቤዛችን አይደለም። ለኛ ቤዛችን አይደለም። የኢየሱስ ክርስቶስ ቤዛችን ሞቱ ብቻ ነው። በዘላለም ሊቀ ካህናትነት በዘላለም መስዋዕት በአፊት ራሱን አቅርቦ በእግዚአብሔር ቀኝ ለዘላለም የተቀመጠ የተባለው ቤዛችን እዚያ ላይ ነው ያለው እንጂ በጥምቀት ቤዛነት፣ በቁርባን ቤዛነት፣ በንስሐ ቤዛነት የሚገኝ ከሆነ ቤዛነቱ ተሸርሽሯል፣ ተከፋፍሏል። ስለዚህ የትልቁ የመስዋዕቱ ስርዓትም ተዛብቷል ማለት ነው እና ለመስዋዕቱ ነው ትልቁ ክብር የሚሰጠው። ይሄ ማለት ግን አማኞች እያመኑ መጠመቅ፣ ከክርስቶስ ጋር መተባበር፣ ሞቱን መምሰል፣ በሕይወታቸው መገለጥ ግዴታቸው ነው።